ዋዩ መነፈየዴ ጅረዱ አነካሴ 120 ሺህ ብር ጤና መድን እየከፈለልኝ ህክምናዬን አደርጋለሁ። መድኃኒቱን ራሱ ምገዛው በጤና መድን ነው። ዋዩ መነፈየዴ ጅረዱ አነካሴ አይ ሸጋለ መለ አሹራንሲም ሸጋለ አመማቲቲናተ ኤጅረጋ ነገር ነው። ጤና መድን ለምሳሌ እኔ ሐሞት ጠጠር ወጥቶብኝ በሐሞት ጠጠሬ ላይ ጤና መድን ሆስፒታል ራስ ደስታ ተኝቼ በነጻ ህክምና ግቼ ህክምናውን በስነ ስርዓት ታክሜ ወጥቻለሁ። ወሳኝ ነው በጤና መድኑ። ስለዚህ ጤና መድኑ ወሳኝ ነው። በየአመቱ እድሳቱን እያደስን እኛ እንኳን በሽተኞች ባንታከምበት ከዳን በኋላ ሌሎች እንዲታከሙበት በማድረጉ መንግስት በጣም ደስተኛ ነን። በጤና መድን በጣም ደስተኛ ነን። ጤና መድን ወሳኝ ነው፣ ጠቃሚ ነው፣ እንጠቀምበታለን። የጤና መድህን ታካሚ ነኝ። በጣም ረድቶኛል። ባለቤቴም ሰርጀሪ አድርጓል። ምንም ነገር 5 ሳንቲም ሳላወጣ ሰርጀሪ አድርጓል ባለቤቴም። ጤና መድህን ረድቶናል። በብዛት ለኢትዮጵያ ህዝብ እየረዳ ነው ያለው። ያልተጠቀመም ካለ እንዲጠቀም እናገራለሁ። ጤና መድን ለኔ ብዙ አገልግሎትና ብዙ ነገር ሰጥቶኛል። ምክንያቱም እኔ በአሁኑ ሰዓት የስኳር ህመም በሽተኛ ነኝ። መድኃኒቱን ራሱ ምገዛው በጤና መድን ነው። ጤና መድን ብዙ ነገር አድርጎልኛል። ካሁን በፊት እኔ በላቦራቶሪም ጭምር ካሰራው ከ10 ሺህ በላይ ነው በወር ምከፍለው። አሁን ግን ከላቦራቶሪ ውጭ 10 ሺህ ብር ነበር ምከፍለው። አሁን በጤና መድን በአመት 120 ሺህ ብር ጤና መድን እየከፈለልኝ ህክምናዬን አደርጋለሁ፣ እታከማለሁ። ጤና መድን ረድቶኛል፣ አድርጎልኝ። ቢያንስ ዘንድሮ በብር አንድ ኢንሱሊን እስከ 450 እስከ 500 ብር ድረስ ይገዛል። ቢያንስ በወር 2 መድኃኒት ነው የምገዛው። በወር ውስጥ 2 መድኃኒት እገዛለሁ፣ ያንን እጠቀማለሁ። ስለዚህ ጤና መድን ለኔ በጣም ጥሩ ነገር ረድቶኛል። ህክምናውን እንዲያደርግ እንዲጠቀም እኔን ራዕይ አድርጎ አንድ ሴት 120 ሺህ ብር በአመት መክፈል ቀርቶ በስንት አመት መክፈል የማይቻል ታካሚ የነበርኩትን በነጻ እየታከምኩ ነው። እግዚአብሔር ይመስገን ሙሉ ጤነኛ ሆኜ ቸካፔ በደንብ ሆነ ሁሉ ነገር ይኖራል። ስለዚህ ማንኛውም ህዝብ ጤና መድን አውጥቶ ይታከም። ገንዘብ አለኝ የሚል ደግሞ ለሌላ ወገኑ ያስብለትና ሌላ ወገኑ ይታከም። ለሌላ ህብረተሰብ ማስተላልፈው መልእክት ሁሉም ህብረተሰብ በጤና መድኑ እየከፈሉ እነሱ እንኳን ባይታመሙ ከነሱ በታች የሆነ ህዝብ በዛ በጤና መድኑ ታክሙበት ቢድኑ ያ ሰው እድለኛ ነው። ለምን አንድ ሰው አንድ ወገን ለወገን ደረሰ ማለት ነው። ወገን ለወገን ደርሶ በእነሱ ጤና መድን እነሱ እግዚአብሔር ሳያሳማቸው ደነደነዋል። የታመሙት ግን በዚህ ብር ቢታከሙ ደስተኞች ነን። ህብረተሰቡ ጤና መድን አውጥቶ ቢጠቀም እንደኔ ቢጠቀም በጣም ተጠቃሚ ይሆናል እላለሁኝ።